በዛሬ ቪዲዮ ፈሱን በጣም ስለሚፈሳ የኔ ገጣጣ የኔ ኩባያ 3 ቀን አደረሽ እኔ ብቻ አንድ ወር ዋትስአፕ ኤቭሪባዲ ዛሬ 25 ዓመት ባለ ትዳሮች ነው የምጋብዛችሁ። ወደ እነሱ እንሄዳለን በጭብጨባ ጋር አመሰግናለሁ። አክብራችሁ ስለመጣችሁ በጣም ነው የማመሰግነው። እኛም እናመሰግናለን። እሺ እስቲ ራሳችሁን ስማችሁ ምናምን በደንብ አስተዋውቁልኝ። ስሜ ማዶ ሰለሞን ይባላል። 29 ዓመቴ ነው። ለ25 ዓመት ከእሱ ጋር በልጅነት ስሜ ናታን ተስፋ ይባላል። 30 ዓመቴ ነው። እሷ ጋር 25 ዓመት በትዳር ቆይቻለሁ። እሺ አሁን እንደ መግቢያ የሚሆን አንድ ጨዋታ ጨዋታችኋል። ከጨዋታ ጋር ባለቤቱ ተነስተው ሄዱ። ነይራቲ ላታል ባለቤት የምትወደው የልብስ አይነት ምንድን ነው? ታንታ ኦኬ እሺ ባለቤት እንጋብዛለን። እስቲ የምትወጂውን የልብስ አይነት ንገሪኝ። ቀይ ቀሚስ ነው። እሱ ባለቤትሽ እኮ ታንታ ያለኝ እኔ ብላታ አዎ እሺ አንተ ደግሞ ተነስተህ ትሄድልኝ። እሺ ባለቤትሽ የሚወደው የምግብ አይነት 3 ቀን አደረሽ። እስቲ ናታን ወደዚህ ናልን። የምትወደው ምግብ ምንድን ነው? ድንች ወጥ ስጋ። ባለቤትህ 3 ቀን አደረሽ ሽሮ ብላን ነበር። እኔ አደረሽ ሽሮ እንደው ሁሉ ጊዜ በየቀን አስፔዛ የምገዛው ነው አይደለም እኮ አንተ። አዎ በቃችሁ። እስቲ አሁን ደግሞ እንዴት ነው በትዳር ዘመናችሁ የት አገኘሽው? የተገናኘነው በአንድ ትምህርት ቤት ውስጥ ነው። ከዛ ፈሱን በጣም ስለሚፈሳ ስለሚገማ ተማሪዎች ጥለውት ሲሄዱ በዛን ጊዜ እኔ አብሬው ነበር። ከዛ እንደዛ ይለን ተገባን። እስቲ ስንት ዓመት ተቀናንታችኋል? አንድ ወር። ኦኬ እስቲ ፍቅራችሁን ግለጹ። እስቲ ፍቅርሽን ግለጹ። የኔ ኩባያ የኔ በቆሎ ጥርስ በጣም ነው የምወደው። የኔ ገጣጣ የኔ ቀጭኔ የኔ ፓስታ የኔ በጣም ነው የምወደው። እሺ ፍቅራችሁን ከተገላለጻችሁ እስቲ እንዴት ፍቅራችሁን ልትገልጻችሁ በምን ደረጃ ላይ ናችሁ? ምን ብላችሁ ታስባላችሁ? እና በጣም ነው የምንዋደደው። ዓለም ሁሉ ነው የሚቀናል። እሺ አሁን እንግዲህ አንድ ጨዋታ ጨዋታችኋል። ወደ ጨዋታ እንሄዳለን። ከይቅርታ ጋር ባልተነስተብኝልኝ። እሺ አሁን ባለቤትሽ ጸባይ ንገሪኝ። በጣም ሰካራ ነው። የሰከረ ይገባል። የቤት አስቤዛ ብር አይሰጥ። አምሽቶ ገቢ። እሺ አመሰግናለሁ ስለነገርሽኝ። እስቲ ናታን ወደ ግባልን ወደ ውስጥ ማለት ደግሞ ተነስተሽልኝ። እሺ ባለቤትህ ባህሪዋን ንገረኝ። ባህሪዋ ነገረኛ፣ ቶልቷላ፣ ጥጋበኛ ናት። እሺ አመሰግናለሁ። እስቲ ማለት ተደረገክ ነው ይል። እሺ አሁን ባህሪህ ምንድነው ናታን? ባህሪ ምርጥ ታታሪ፣ በቃ ዝምተኛ፣ ጨዋ ነኝ። እስቲ ማዶትስ? እኔ ጎበዝ ታታሪ ግን ባለቤት ያንተን ባህሪ ሰካራም፣ አንተ ገቢ የወር ደሞዝ አይሰጠን አንተን፣ እሷ ደግሞ አንተን ማለት ነው ምን እንዳለች ልንገርሽ፣ ጥጋበኛ፣ ቱልቱላ፣ ነገረኛ ብሎሻል። እንግዲህ ባህሪያችሁ ይሄ ነው የተነገረኝ። ይሄ ነው እኔ ነው ጥጋበኛ፣ ቱልቱላ፣ ነገረኛ። እኔ ነኝ ደግሞ ሰካራ።